ከሸለቆዎቹ ከፍ ብሎ ከወንዞቹ ባሻገር አንድ ጉዛ መሃል የተባለ ታዋቂ ግዛት ነበረ። ግዛቱ ጸጥታ የሰፈነበትና ዓይንን በሚማርክ የቤተ መንግስት አሰራር የተዋበ ነበር። በጉዛ መሃል ከንግስትና ንጉሱ ይልቅ ልጃቸው ልዕልት ኒያብ በግዛቱ ሆነ በግዛቱ ውጪ ታዋቂና ተወዳጅ ነበረች። ምንድነው ታዋቂ ያደረጋት ብላችሁ ከጠየቃችሁ መልሱ በአስማታዊ ጸጉሯ ነው። የልዕልቷ ኒያብ ጸጉር ልክ እንደማናችንም ጸጉር አልነበረም። ይልቁኑ ቀለሙ ልክ የጨረቃ ብርሃንን የመሰለ ንፋስ ሽው ሲለው ደግሞ ጠረኑ የሚጣፍጥና የሚያብረቀርቅ ነው። ይህንን ያስተዋሉ ሰዎች የልዕልቷ ጸጉር አስማታዊ ሳይሆን አይቀርም ብለው ሳይጠረጥሩ የቀሩ አይመስልም። ማንም የተናደደ ወይም ያዘነ አሊያም ሐሳብ የያዘው ሰው የልዕልቷን ጸጉር መቶ ሲነካ ከንዴቱ ከሐዘኑና ከሐሳቡ ይላቀቃል። የልዕልቷ ኒያብ ጸጉር ተፈጥሮን ያደለቻት በቤተ መንግስቱ መናፈሻ የተቀመጠች እንደሆነ ከጸጉሯ የሚወጣው ጥዑም መዓዛ እየሸተታቸው የሚመጡ ወዲያና ወዲህ የሚሉ ቢራቢሮችን ልዕልቷ ኒያብ ጸጉር ላይ ማየት የተለመደ ነው። የግዛቱ ህዝቦች የልዕልቷን ኒያብ ጸጉር አስማታዊ ሳይሆን እንደማይቀር የገመቱት ማብረቅረቁን፣ መርዘሙንና መልካም ጠረን ከውስጡ ማውጣቱን ብቻ አይተው አልነበረም። ይልቁኑ አንድ ቀን ልዕልቷ ኒያብ በቤተ መንግስቱ የመናፈሻ ስፍራ ተቀምጣ አንዲት የተጎዳች ወፍ እሷ ካለችበት ትወድቃለች። ልዕልቷ ኒያብም በወፏ መጎዳት አዝና ወፏን አንስታ ጸጉሯን ስታደርግባት ወፏ ወዲያው ተሽሏት መብረር ጀመረች። ይህንን ያዩ ሰዎች የልዕልቷ ጸጉር እውነትም አስማታዊ ስለመሆኑ አረጋገጡ። ግን ከጥሩ መሃል መጥፎ አይጠፋምና ከነኒያብ ቤተ መንግስት በስተደቡብ በጨለማ ውስጥ የምትኖር አንዲት ዙመራድ የተባለች ክፉ አስማታዊ አሮጊት ነበረች። ዙመራድ የልዕልቷን ዝና ደርሷታል። በዚህም እጅጉን ተናዳለች። ምክንያቱም ዙመራድ ሰዎች ስለሷና ስለሷ ብቻ እንዲያወሩ ስለምትፈልግ ነው። ማንም ቢሆን ከሷ በጥሩም ሆነ በመጥፎ በልጦ እንዲገኝ አትፈልግም። ታዲያ የልዕልቷ ታዋቂ መሆንና ተወዳጅ መሆን ያንገበገባት ለዚሁ ነው። አብሶ ስለ ጸጉሯ አስማታዊነት ስትሰማ የሆነ ነገር ማድረግ እንዳለባት ይሰማታል። አንድ ቀን ምሽት ሁሉም ሰው ሲተኛላት ጠብቃ ወደ ቤተ መንግስቱ ዙመራድ አመራች። ሁሉም ተኝቶ ነበርና ግዛቱ ጸጥ ብሏል። ዙመራድ በእጆቿ አረንጓዴ አስማታዊ ነገር ይዛለች። አሮጊቷ ዙመራድ በቀጥታ ያመራችው ወደ ልዕልቷ ኒያብ ክፍል ነበረ። ልዕልቷ ኒያብ ጭልጥ ያለ እንቅልፍ ስለወሰዳት አትሰማም አትለማም። ዙመራድም መጀመሪያ ጥቁር አስማት ከአንደበቷ ስታነበንብ ግዛቱ በጨለማ ተዋጠ። ወደ ልዕልቷ ኒያብም ቀረብ ብላ የጸጉሯን ዘለላዎች ቆርጣ ተሰወረች። ሀገር ሰላም ብላ ከእንቅልፏ በጠዋት የነቃችው ኒያብ ጸጉሯ መቆረጡን እና ጸጉሯ አስማታዊ ኃይሉን ማጣቱን ተመለከተች። ከሱ ይባስ ደግሞ በግዛቱ ያሉ ሁሉ አበቦች በሙሉ እየጠወለጉ ነበረ። ልዕልቷ ኒያብ እንባዋን እያረገፈች ወደ እናቷ የሆነችውን ለመናገር አቀናች። እማዬ፣ ከዚህ በኋላ በቃ አስማታዊ ጸጉር የለኝም፣ ጸጉሬ ተቆርጧል አለች ኒያብ እያለቀሰች። ንግስቲቱም እያባበለቻት የኔ ልጅ እንደዚህማ አትከፊ፣ ለሁሉም ችግር ደግሞ መፍትሄ አለው። ደግሞ አስማቱ ጸጉርሽ ላይ ሳይሆን ልብሽ ላይ ነው የኔ ልጅ። እናቷ እንዲህ እያለች ታባብላት እንጂ ልዕልቷ ክፉኛ ከፍቷት እና ልቧ ተነክቶባት ነበር። አሁን ጸጉሯ እንደ ድሮ አያበራም፣ አያብረቀርቅም። ያንንም ጥሩ መዓዛ ማውጣት ትቷል። ልዕልቷ ኒያብ ክፍት ብሏት ክፍሏ ውስጥ ተቀምጣ ሳለ አንዲት ፌሪ ወደ እርሷ ቀረብ ብላ ልዕልቷ ኒያብ፣ የጸጉርሽ አስማታዊነት ተሰርቆ ነው፣ ግን ጸጉርሽን መልሰሽ የራስሽ ማድረግ ትችያለሽ። እንዴት አድርጌ? ዙመራድን ታውቂያታለሽ አይደል? እሷ ናት ጸጉርሽን ዋሻዋ ውስጥ ቆርጣ ይደበቀችው። ጸጉርሽን ማግኘት ከቻልሽ ጸጉርሽን መልሰሽ የራስሽ ማድረግ ትችያለሽ። ግን እዚያ ዋሻ ለመግባት በቅድሚያ ልብሽ በብርሃን የተሞላ ማለትም
እዛ የሚገባው ሰው ደግ መሆን አለበት ብላ ፌሪዋ ለልዕልቷ ነገረቻት። ኒያብም በነጋታው ለመሄድ ተነሳች። ቀለል ያለ ልብስም ለብሳ ጸጉሯንም እንደ ነገሩ ወደ ኋላ ጎንጎን አደረገችው። ለማንም ምንም ሳትል ቤተ መንግስቱን ለቃ ወደ ዙመራድ ጉዞ ጀመረች። በመንገዷም አንዲት የተጎዳሽ ሚዳቋ አገኘች። ልዕልቷም ወደ ሚዳቋዋ ሄዳ በዳበሰቻት ጊዜ የጸጉሯ ዘለላ በድንገት ከተጎዳችዋ ሚዳቆ ላይ ባረፈ ጊዜ ሚዳቋዋ ተሽሏት በራሷ መቆም ቻለች። ልዕልቷ ኒያልም እውነተኛ አስማት ያለው የልብ ቅንነት ላይ እንጂ ጸጉር ላይ እንዳልሆነ ተማረች። እናም ዙመራድ ወዳለችበት ዋሻ መራች። ዋሻው ስትገባም ዋሻው በአረንጓዴ ጭስ ተሞልቶ ነበረ። ዙመራድም የልዕልቷን መምጣት ስትመለከት በንዴት ጨሰች። እሺ ልዕልቷ፣ ከምንም በላይ እዚህ ለመምጣት ያለሽን ድፍረት አደንቃለሁ። ግን በሚያሳዝነው ነገር አሁን አንቺ አስማት የለሽም። ምክንያቱም ጸጉርሽ እኔ ጋ ነው፣ የኔ ሆኗል አሁን። ልዕልቷ ኒያብም ረጋ ብላ መለሰችላት። እውነተኛ አስማት የሚኖረን ፍቅር ሲኖረን ነው ዙመራድ። ደግሞ አስማቴን ራሱ ላካፍልሽ እችላለሁ። ዙመራድም ልዕልቷ ላይ ታፌዝባት ጀመር። ፍቅር? የምን ፍቅር አመጣሽብኝ? ፍቅር መዋደድ ምናምን የደካሞች መሳሪያ ነው። ልዕልቷም ያላትን አስማት ተጠቅማ ያንን ጨለማ ዋሻ በብርሃን ሞላችው። ዙመራድም በንዴት ተቆጥታ ልዕልቷ የምታደርገውን ነገር እንድታቆም አስጠነቀቀቻት። በዚህ መሃልም ተአምራዊ ጸጉር ያበራ ጀመር። የዙመራድም አስማት ልክ እንደ ሻማ ቀልጦ ይጠፋ ጀመረ። ዙመራድም ተስፋ ቆርጣ እየየ እያለች ታለቅስ ጀመር። እኔ እኮ የምፈልገው ሁሉም ሰው እንዲወደኝ ነበር። በቃ መወደድ ብቻ ነበር የምፈልገው እያለች ታለቅስ ገባች። ኒያብም ወደ አሮጊቷ ዙመራድ ቀረብ ብላ ሰዎች እንዲወዱን እኮ ከኛ መልካም መሆን ብቻ ነው የሚጠበቅብን ብላ የተቆረጠውን አስማታዊ ጸጉሯን የዙመራድ ጸጉር ላይ ቀጠለችላት። ዙመራድም በልዕልቷ ደግነት በጣም ተገረመች። ዙመራድ ከልዕልቷ መልካምነት ተምራ መጥፎ ሐሳቧንና ተግባሯን ትታ በሰላም ተሰወረች። ኒያብም ወደ ግዛቷ ስትመለስ እነዛ አበቦች መፈንደቅ ጀምረው ነበር። ቤተሰቦቿም በሰላም በመምጣቷም ተአምራዊ ጸጉሯን በመመለሱ ደስ ብሏቸው አቅፈው ተቀበሏት። እናም ልዕልቷ በዚህ አስማታዊ ጸጉር በጎ ተግባራትን ታደርግ ጀመረች።